ብሶት የወለዳቸው የህዝብ ልጆች አምባገነኑን የደርግ ስርዓት ገርስሶ ሰላምና ዲሞክራሲን ለማስፈን የሚያደርጉትን እጅግ እልህ አስጨራሽ ትግል ቀጥለዋል። በጥቂት ታጋዮችና ኋላ ቀር በሆኑ መሳሪያዎች የተጀመረው ትግል ቀን ቀንን እየወለደ ሲመጣ ሺዎችን አፍርቷል። ከረጅም ትግል በኋላም ኢህአዴግ እየተጠናከረ መጥቶ መላው ትግራይን፣ ሰሜን ወሎንና ሰሜን ጎንደርን ከደርጎች መንጋጋ ነፃ አውጥቷል። የሰሜን ኢትዮጵያ ህዝቦች የተቃመሱት ድል ታዲያ መላውን ኢትዮጵያ ማዳረስ ነበረበትና 1982 ዓ.ም የኢህአዴግ ፋና በሚል ስያሜ ቀጣይ ዘመቻ እውን እንዲሆን በኢህአዴግ አመራር ተወሰነ። ኢህአዴግ ፋና የተባለበት ምክንያት አብዛኛውን ህዝብና በተለይ ደግሞ ወደ ሸዋና ወደ ኦሮሚያ ህዝብ የምናገኝበት መጠጋትን ታሳቢ ያደረገ ከዛ አንፃር ነው። ይሄ አሁን ጀነራል ወደ ወረደ ሲለው የነበረ ከውጊያ አንፃር ሲታይ ብዙ ውጊያ አይደለም ያለው፣ ግን የህዝቡ ፖፑሌሽን ግን በጣም ሰፊ ነው። አሁን ዋላ ደላንታ የሚባለው በድሮ እንትን አንድ አውራጃ ነው። ተንታ ወረሂመኑ አንድ አውራጃ ነው። ወረኢሉ አንድ አውራጃ ነው። ቦረና አንድ አውራጃ ነው የነበረው። ያን ጊዜ እኔ ማስተዋወሰው የነበረው አስተያየብ ወደ ካሪያ ምሽግ ከተጠጋን አንድ ወንዝ ተሻግረን ሸዋ ገባን ማለት ነው። ዓለም ከተማ ገባን ማለት ነው። አንድ ወንዝ ተሻግረን አባይን ተሻግረን ጎጃምን በታች ገባን ማለት ነው። ይሄ በጠቅላላ ለስርዓቱ የሚፈጥረው ጫና ቀላል አልነበረም። የኢህአዴግ ፋና ዘመቻ ድል ጸረ ደርግ ትግሉን ወደ መሃል ሀገር በማስፋፋት ትግሉን ማፋፋም፣ ህዝቡን ማንቃት፣ ማደራጀት የሚል ነው። ይህን ዘመቻ እውን ለማድረግ ታዲያም እንደቀደመው ጊዜ ሁሉ ዘርፈ ብዙ ዝግጅቶች ተጠናክረው ቀጥለዋል። ዘመቻው 3 ዋና ዋና አቅጣጫዎችን ያካተተ ነበር። አንዱ አቅጣጫ ከጎብዬ ወደ ወልዲያ አቅጣጫ እንዲሰማራ ነው የተደረገው። ሁለተኛው አቅጣጫ ከወልዲያ ምንድነው የሚባለው ከወልዲያ ሰሜን ወልዲያ ደብረ ታቦር መንገድ በመቅረጥ ወደ ጉና ደብረ ታቦር ምናምን መሄድ ነው። መንገድ ማለት ነው። ሶስተኛው ደግሞ ወደ መሃል ዲፕ ዘልቆ የሚገባው ኃይል ነው የነበረው። ኦፍ ኮርስ አራተኛ አቅጣጫ ነበረን። እንደ ትልቅ አቅጣጫ ግን የሚንቀሳቀስ እዛው ኦሬዲ ቀድሞ የገባ በጎንደር በደባርቅ ማለት ነው። በደባርቅ አምባ ጊዮርጊስ አካባቢ የተሰለፈ ኃይልም ነበረ። ይሄ ዋናው ዓላማው ቀደም ብሎ የነበረ ነው። እዛ የነበረ የደርግ ኃይል ኮንቴይን ለማድረግ ወደ ውስጥ እንዳይገባ ኮንቴይን ለማድረግ የተመደበ ነበረ ነው ማለት ነው። የኢህአዴግ ፋና ዘመቻ 605ኛ ኮር ከተደመሰሰ በኋላ የታሰበ አልነበረም። የኢህአዴግ ሰራዊት ገና አዲግራት አካባቢ በስልጠና ላይ እያለ ወደ ወረሂመኑ፣ ወገል ጤናና አካባቢው ቃኞችን ልኮ አስጠንቷል። በዚህም በርከት ያሉ የመረጃ ሰዎች ተሰውተዋል። ይህም ሆኖ ግን ጥናቱ በሚገባ ተሟልቶ ነበር። ዘመቻው በሶስቱም አቅጣጫዎች የተጀመረው ወደ መሃል ሀገር ወደ ሁለት ለምሳሌ ወደ ወገል ጤና ምናምን የሚለው ተንታ የሚሄደው መንገድ አለ። ወደ ወረኢሉ እሱ በየት አቅጣጫ ይሁን ይሄድ የሚል። ሁለተኛው ደግሞ የማይቀር ደግሞ አይቅ ደብረ ታቦር አለ ይንትናለን ወደ መሃል የሄደው ወደ ወረኢሉ ወደና የሄደው በስታሽ የሚባል ቦታ በዋጃና ቆቦ መሃል የድሮ መንገድ አለ። ላሊበላን ወደ ቀኝ ትቶ ወደ እንትና መንገድ የሚደዋለቅ ወደ ኮን ወረታ እንትና ወረታ ደብረ ወረታ ወልዲያን መንገድ ይቆርጥና ኮን ገብቶ ኮን ትልቅ ጂጣ የሚባል ቆላ ቆርጦ ወገል ጤና ይገባል። ገርገራ ትባላለች። ገርገራ መገንጠያ አንደኛው አቅጣጫ ይሄ ነው። ይሄ በቀጥታ ወደ
እና ወገል ጤና ወረኢሉ ወደ ምናምን የሚሄደው ማለት ነው። እነ ሰዓረ የመጡበት ደግሞ አለ። ምክንያቱም ከዚህ እኩል ደብረታቦር እንትን ከሌለ ፕሮብሌም ነው የሚሆነው። እንደገባ መውጣት የሚባል ተጣድፈው ደግሞ እነሱ ይሄዱበታል። ደብረታቦር የደረሱበታል። ሌላው የሀይቅ ግንባር ደግሞ አለ። የእነዚህ እንትን ይመስለኛል በጣም ትልቅ ርብርብ ነበር። መጀመሪያ የመሀል ሀገሩ በጣም ፈጣን ይሄድ ነበር ወገል ጤና መቆጣጠር። ከወገል ጤና ኢንፋክት በአጋጣሚ ስፓርታ የሚባልም ደሴ ስለነበር ወደ ኩታበር ገባ። የእሱ ውጊያ ፎጥኖ አለቀ። ከዛ ወደ መሀል መግባት ነበር። ወሬሞንን መቆጣጠር፣ ቦረና ሳይንትን መቆጣጠር፣ ወረኢሉን መቆጣጠር፣ መራኛን መቆጣጠር በፍጹም እዛ የነበሩት ሊያስቡት ትልቅ ኃይል አልነበርም፣ ግን ኤክስፔክት ሊያደርጉት በማይችል ፍጥነት የተሄደ ነበር። ህዝብ ማደራጀት፣ ህዝብ ማስታጠቅ ምናምን የሚባለው የህዝብ ስራዎችም በዛው እየቀጠሉ ሄዱ። ህዝቡን የነፃ መሬት ህዝብ አድርጎ የማደራጀት ማለት ነው። ከዛ ትላልቆቹ የውጊያ ግንባሮች እየሆኑ የሄዱ ደግሞ ማለት ነው የውጫሌና የደብረታቦር። ፋይናሊ የውጫሌም ከፍተኛ ውጊያዎች ያካሄዱ ነበሩ። የኃይል አሰላለፍ ውጊያው ምናምኑ ግን ወደ ደብረታቦር እየሄደ ሄደ። በዚህ ወቅት ደርግ እጅግ ጭካኔ በተሞላበት ሁኔታ የመርሳ ከተማን በመደብደብ በርካታ ዜጎችን ጨፈጨፈ፣ አያሌ ንብረትንም አወደመ። አንዱና ከወልዲያ ነፋስ መውጫ ጉና ያለውን የደርግ ኃይል የሚያጠቃው የኢህአዴግ ሰራዊት ለአንድ ሳምንት ቀንና ሌሊት እየተጓዘ ነፋስ መውጫ አካባቢ ደረሰ። በአካባቢው 30 ሺህ ታጣቂና 4 ቢኤም የታጠቀ ውስን የደርግ ሰራዊት ተከማችቷል። ይህ ኃይል አካባቢው መኖሩ ደግሞ በኢህአዴግ ሰራዊት በኩል ቀድሞ ተጠንቷል። ይሁን እንጂ የኢህአዴግ ሰራዊት ወደ ስፍራው ሲገሰግስ ይህ ነው የሚባል ውጊያ ሳይገጥመው የነፋስ መውጫ ከተማን ተቆጣጠረ። ቁልፍ የሆነውን የጉና ተራራም በእጁ አስገባ። ነፋስ መውጫ ገባን። ከደርግ ጋር ከሰራዊቱ ጋር ትንሽ ግጭት አደረግ። ብዙ ግጭት አልገጠመንም። 4ቱ ቢኤሙ እዚያ ለመጀመሪያ ጊዜ ያዝናቸው። ከዚያ ነጭ ለባሽ ራሱ እዚያ ከነበሩት ካድሬዎች ጋር የመጣ ትጥቁን በሰላማዊ መንገድ ነው የፈታው የመጀመሪያው እንጂ በውጊያ እዚያ አካባቢ ከባድ ውጊያ አድርገን ወደ ንፋስ መውጫ ገብተናል፣ ወደ ጋይንት የሚባለው ገብተናል የሚል አቋም የለኝም። እንደዚያም አልነበረም። የህዝቡ ፍላጎት የነበረው ከፍተኛ ስለነበር ሄድ ወዲያው ያ30 ሺህ የነበረው ነጭ ለባሽም ሊዋጋ ቢፈልግ ኖሮ እኛ 3500 ነው ወደዚያ ሄድ ነው። ከዚያ የበለጠ ኃይል አልነበረንም። ግን አንድ ጥይት የተኮሰልን የለም። የደርግ ሰራዊት ጋር ንፋስ መውጫ ተዋጋን። እንዳልኩት እዚያ የነበረ ደመሰስ ነው፣ ማረክ ነው። ከሳሞራ ጋር ነው የተገናኘ ነው። ያኔ በካርታ የትኛው ምሽግ እንደምንይዝ በሬዲዮ ተግባባን። ያው የጉና የሚባለው ምሽግ ለመጀመሪያ ጊዜ መመስረት ጀመር። በሌሎች አቅጣጫዎች ወደ መሃል ሀገር ሲገሰግስ የነበረው የኢህአዴግ ሰራዊትም
በየደረሰበት ሁሉ የነበረውን የደርግ ኃይል የደመሰሰና በርካታ አካባቢዎችን ነፃ ያወጣ ጉና ላይ ከተተ። በወቅቱ የኢህአዴግ ሰራዊት በደረሰበት አካባቢ ሁሉ የህዝብ ድጋፍ አልተለየውም። የህዝቡ አቀባበል ምናምን በተባለው ያልተደራጀ ድርጅቱ ያላደራጀው በራሱ መንገድ የተደራጀ በጣም ከፍተኛ የሆነ የህዝብ እንቅስቃሴ ነው የነበረው። እዛ አካባቢ የነበረውን የሚኒሻ የታጠቀ ሚኒሻ የሚባለውን ነገር ራሱ ነው ያስወገደው። እዛ አካባቢ የነበረውን ኢሰፓ የሚባል ነገር ራሱ ነው ያስወገደው ማለት ይቻላል። እያንዳንዱ ሰራዊት ጋም እየተዋጋ መጨረሻው የጨረሰው የድርጅቱ ይዞት የነበረውን ዓላማ ትክክለኛነት ያረጋገጠ በስርዓቱ ላይ የነበረውን ብሶት የገለጸ የኢህአዴግ ሰራዊት የመሃል ሀገር ግስጋሴውን ቀጥሎ ወሳኝ የሆነውን የጉና ተራራ ከያዘ በኋላ የደርግ ኃይል ጉና ላይ ተደጋጋሚ ማጥቃት እየሰነዘረ መከላከል ሲደረግ እየሸሸ የተወሰነ ጊዜ ቆየ። ከዚህ በኋላ ደርግ ደባርቅና ዳባት አካባቢ የነበረውን 7ኛ ክፍለ ጦር ወደ ደብረ ታቦር አመጣ። ይሁን እንጂ 7ኛው ክፍለ ጦርም የኢህአዴግ ሰራዊትን ማጥቃት ሊቋቋም አልቻለም። እንዲያውም የኢህአዴግ ሰራዊት ደብረ ታቦርን አልፎ በአካባቢው ያለን የደርግ ኃይል ሁሉ እየጠራረገ ወረታና አዲስ ዘመን ድረስ ያሉ አካባቢዎችን ተቆጣጠረ። ይሄኔ ደርግ ትልቅ ስጋት ውስጥ ስለገባ 15ኛ ክፍለ ጦርን በአስቸኳይ ከኤርትራ ወደ ደብረ ታቦር አጓጓዘ። ከ15ኛ ክፍለ ጦር በተጨማሪ አንድ ፓራኮማንዶና ከ25ኛ ክፍለ ጦር 156ኛን ወደ አካባቢው በማስጠጋት በኢህአዴግ ሰራዊት ላይ ተከታታይ ማጥቃት በማድረግ ግስጋሴውን ለመክታት ተንቀሳቀሰ። ደርግ ጸረ ማጥቃቱን በጀመረበት በዚህ ወቅት ታዲያ በኢህአዴግ ሰራዊት በኩል አንድ ያልታሰበ ችግር ተከሰተ። ተፈጥሮ የነበረ ችግር እኛ ግዳጃችን ተወጥተናል፣ ካሁን በኋላ ግዳጁ ሌላ ባለቤት ይቀበለው የሚል ነው የነበረው። ይሄ ደግሞ የአስተሳሰቡ ችግር የነበረ ነው እንጂ የውጊያ ችግር ምንም አልነበረም። የሚለው ጉዳይ በቃ በግልጽ እኮ ነው። ትግራይ ነጻ አውጥተናል፣ ተዋግተናል፣ መሀል ሀገር ማስገብተናል። ከመሀል ሀገር በኋላ ሌሎች እዚህ ያሉ ብሔሮች ነው ግዳጃቸው ይቀበሉ የሚል ነው። በቃ ይሄ ነው። እቺ ደግሞ ለተወሰነ ጊዜ ችግር ፈጥሮብን ነበር። ቀኖች በተወሰነ ነው የሚቆጠሩት። ኢንፋክት ግልጽ ለግልጽ ለመናገር ለታሪክ ስለሆነ ጧት እንደምናደርክ የሚባለው አማርኛ የነበረበት ሰው ከርቷል አልከዳም ነው የነበረው ቋንቋ። ክዳቱ ግን ፍርሃት አይደለም፣ ምናምን አይደለም። ግዳጃችን ጨርሰናል፣ ካሁን በኋላ ግዳጁ ሌላው ይወጣል የሚል ብቻ ነው የነበረው የሚናገሩት በግልጽ። ኢህአዴግ መላ ትግራይን፣ ሰሜን ወሎን፣ ሰሜን ጎንደርን አሁን ደግሞ ወደ መሃል ሀገር ለሚያደርገው ግስጋሴ የራሱ የሆነው ወታደራዊ ሳይንስና ጥበብ ትልቅ አስተዋጽኦ አድርጓል። በዚህ ወታደራዊ ሳይንስና ጥበብ ደግሞ ተደጋጋሚ ውጤቶች ተመዝግበዋል። ይሁን እንጂ ደብረ ታቦር አካባቢ በወታደራዊ ሳይንስ ጥበብ አተገባበር ረገድ የነበረው ችግር ለተፈጠረው ፖለቲካዊ ችግር መባባስ እንደ ምክንያትነት ይጠቀሳል። ሌላው ችግር ደግሞ ይሄ ሳይንስና ጥበብ ጋር የነበረን በአመራር ደረጃ በእኛ ደረጃ የነበረ አረዳድና ከወቅቱ የጠላት ሁኔታ አሰላለፍ ጋር አፕዴት የማድረግ ችግር ከሁኔታዎቹ ጋር አጣጥሞ የመገንዘብ የነበረ ችግር፣ ተግባራዊ የማድረግ የመምራት የነበረ ችግር ነው። ደብረ ታቦር አካባቢ በተለይ በህወሓት ሰራዊት ውስጥ ተፈጥሮ በነበረው ፖለቲካዊ ችግር ምክንያት በሺዎች የሚቆጠሩ ታጋዮች ወደ ትግራይ መመለስ ጀምረዋል። ይህ ችግር የተፈጠረው በታጋዩ ብቻ ሳይሆን በትግራይ ህዝብም ነበር። እናም ችግሩን ለመፍታት የሚደረጉ ውይይቶች እጅግ ፈታኝ ነበሩ። ከትግራይ ልጆቻቸውን ለመጠየቅ ይመጣሉ። ቤተሰብ፣ እናት፣ አባት፣ ወንድም፣ እህት ምናምን። እኔ ደብረ ታቦር አካባቢ ስለነበርኩ እዛ የነበረውን ነገር ትዝ የሚለኝ
ይህንን ለማስቆም ብለን ከቤተሰብ ጋር ውይይት እናደርግና እስቲ ታጋይን አሳምኑት፣ ትግራይ ነፃ ወጥቶ ብቻ መኖር አንችልም፣ አላማችንን ሁሉንም ጭቁን ህዝብ በእኩልነት መምራት ነው፣ ደርግን ማጥፋት ነው። ደርግ ካላጠፋ ነው ተመልሶ እንደገና ትግራይን ይቆጣጠረዋል ተጠናክሮ። ሌሎች ድርጅቶች ደግሞ ይህንን ግዙፍ ኃይል በመሀል ሀገር ገብተው በአጭር ጊዜ ሊደመስሱት አይችሉም። በጣም ብዙ ትግሉንም በጣም ይረዝማል። ይህንን ለትግራይ ህዝብንም በጣም የሚጎዳ ነው እና አስረዱት ስንላቸውና እሺ ይላሉ። ስብሰባ እናደርጋለን። ብርጌዶች ምናምን በብዛት ሰራዊት አይዟችሁ በርቱ፣ ወንድሞቻችሁ ናቸው፣ ቀጥሉ ይላሉ በመድረኩ እኛ ባለንበት። ኋላ ተመልሰው ምሳ ሲበሉ ሲተኙ ግን እንዳትሄዱ ይሏቸው። በኢህአዴግ ሰራዊት ውስጥ ተፈጥሮ በነበረው ችግር ምክንያት የኢህአዴግ ሰራዊት መፍረስ በጀመረበት በዚህ ወቅት የደርግ ኃይል በአካባቢው ካሰማራቸው 7ኛ፣ 15ኛና 25ኛ ክፍለ ጦሮች በተጨማሪ 2 ስፓርታ ልዩ ኮማንዶ ጨምሮ ጸረ ማጥቃቱን በማፋፋሙ የኢህአዴግ ሰራዊት ከደብረ ታቦርና ጋሳይ አካባቢ ለመልቀቅ ተገደደ። 4 ክፍለ ጦር ሙሉና ተጨማሪ ብርጌዶች ጨምሮ ማጥቃት ቀጠለ። አልተቻለም፣ ይገመገማም አልተቻለም። በዚህ ወቅት 25ኛ ክፍለ ጦርና 15ኛ ክፍለ ጦር በከፍተኛ ደረጃ ተዳከሙ። አሁን እንደገና ሰው ኃይል ተጨመረላቸው። ይሄ ያለ መስበር እንዳቃታቸው ተረድተው አጋጣሚ ህዝባዊ ግንባር ኤርትራ የምጽዋን ማጥቃት ይጀምራል። በዚህ ወቅት ያለ ማለት ነው። በዚህ ወቅት ያለ ማጥቃት ምጽዋና አስመራ መንገድ ስለተቆረጠ የጊንዳ ማለት 15ኛ ክፍለ ጦርና 2 ስፓርታ ልዩ ኮማንዶ ብርጌድ ወደ ኤርትራ ይነሳሉ። ወገንም ምሽጉን አላስደፈረም፣ ጠላትም እንደማይሰብር ተረዳው። ስለዚህ አሁን ሙሉ የመከላከል ቆመና በፈንጂ መትከል ምንትሴ የመከላከል ምሽግ እንዲይዝ ማጥቃት የሚባል እንደማይቻል አስተካክሎ ወደ ሙሉ የመከላከል ቆመና ነው የወረደው ማለት ነው። ጅግና ጽንዓቱ ብልሒ ወቅዒቱ ክእለቱ ብቕዓቱ ሰዋር አንደበቱ በይዛ ህዝብነቱ ደኻሙ መስዋዕቱ አንታ ግዑዝ ነገር መደበር ታሪኻት ናይ ጀጋኑ ስፍራ አፈውፅ ተዛረብ ጉና ተራራ ጉና። በዚህ ፈታኝ ወቅት ታዲያ የኢህአዴግ ሰራዊት የወሰደው አማራጭ በጉና ተራራ መሽጎ መከላከል ሲሆን ከመከላከሉ ጎን ለጎን የተፈጠረውን የውስጥ ችግር ለመፍታት ነፃ በወጡ አካባቢዎችም ሆነ በአውደ ግንባሩ ከፍተኛ ርብርብ ይካሄድ ጀመር። የኋላ ኋላ ችግሩ ተፈታ። ሲፈቱ ሁለቱም ነው የተፈቱት። ፋይናሊ ፖለቲካው ችግሩም ተፈታ። ምናልባት ብርሃነ ታስታውስ ከሆነ ሁለቱም አሰንታይም የትግራይ ማለት እናትህ አንድ መተማመን የተፈጠረው ካልቀጠል ተመልሶ ነፃና አውጥተናል የምንለው ትግራይ ይመለስበታል። ተመልሶ የሚያደርገው ግፍም ይሄ መግባባት ተፈጠረ። ስለዚህ እናት የጀግና እናት አትታረድም የሚል ነው። ፖለቲካው መግባባቱ ተፈጠረ። ጎን ለጎን ደግሞ የሳይንስና ጥበብ አካባቢ የነበረን ችግር ማዕከል የሴንትራል ኮማንዶ ኢንቮልቭ አደረጉ። ምንድን ነው ችግሩ የሚል ይመስለኛል። የቦታው በደንብ አላስታውሰውም። ስለ ችግሮች መቀሌ አካባቢ ይሁን የት ይሁን ብቻ ውይይት ተደርጓል። እኔ በምን ቋንቋ ነው የምገልጸው? ብቻ በጉናና በእንትን በዚህ አካባቢ ያጋጠመን ችግር በጥንካሬ ያለህ የሚያጋጥምህ መት አድርጌ ነው የማየው። ኦቨርኦል ጥንካሬና በድል ውስጥ ሆነ የሚያጋጥሙ ችግሮች አሉ። እንደዛ አድርጌ ነው የማየው። እንደዛ ስለሆነም ነው እየተዋጋን ባጭር ጊዜ
የሰራዊታችን ሁኔታ በአጭር ጊዜ ማስተካከል ይቻላል። አሁን ችግሩ ተፈቷል። በወታደራዊ ሳይንስና ጥበቡ አተገባበር ረገድ የነበረ ጉድለትም ተገምግሞ ድክመትና ጥንካሬ ተለይቶ ሁሉም ነገር ወደ ቀድሞ ሁኔታ ተመለሰ። በደብረ ታቦር ግንባር የተሰባሰበውን የደርግ ኃይል የመጠራረጊያው ጊዜም ደርሷል። ለዚህ ደግሞ ጥናቶችና የሎጂስቲክ ዝግጅቶች ተደርገዋል። የደርግ ሰራዊትን አሰላለፍ መሰረት ያደረጉ ልምምዶች ተጠናቀዋል። በተለይ ህዝቡን አደራጅቶ ለጥቃቱ ማዘጋጀት ነበር ትልቁ መሰናዶ። ትልቅ ዝግጅት የተደረገው ልክ እንደ 604 የህዝብ አደረጃጀት ነው። በደብረ ታቦር ማጥቃት ጋይንት በሙሉ ነፃ መሬት ነው። ጋይንት ከመጀመሪያ ጀምሮ በጣም የደገፈን ህዝብ ነው። ማለት ታጋይ ማለት ህይወት ነው። ስለ ታጋይ ይዘፍናል፣ ስለ ታጋይ ይገጥማል። በጣም ደጋፊ ነውና ደብረ ታቦር ማጥቃት ስናደርግ ያኔ የህዝብ ስራ አደረጃጀት ማለት ነፃ በወጣው የቢያደን ጓዶች የሚያስተባብሩት በሙሉ እንዲደራጅ ነው የተደረገው። ወጣቱ መሳሪያ የያዘው ለብቻ፣ ወጣቱ ለብቻ፣ ሴቶች በየማህበራቱ ለማጥቃቱ እንዲዘጋጅ ነው ያደረገው። የካቲት 1982 ዓመተ ምህረት መጨረሻ ላይ ደብረ ታቦር አካባቢ በነበረው የደርግ ሰራዊት ላይ ሁለተኛው ማጥቃት ተጀመረ። ጥቃቱ ስበት ማዕከል ተብሎ በተወሰደው ከደብረ ታቦር ከተማ በጉና አቅጣጫ ወጣ ብሎ በሚገኘው ዋዶ ሜዳ የሚባል አካባቢ ላይ በዋናነት አነጣጠረ። በዚህ ጊዜ የደርግ አሰላለፍ 7ኛና 25ኛ ክፍለ ጦሮች ፊት ለፊት የመከላከል ሥራ እንዲሰሩ 102ኛ አየር ወለድ ክፍለ ጦር በሙሉ ለግንባሩ ተወርዋሪ ኃይል ሆኖ እንዲሰለፍ፣ የክፍለ ጦሮቹና የአራተኛ ሜካናይዝድ የተወሰኑ ሻለቆችም የታንክ የመድፍ ድጋፍ ሰጪ እንዲሆኑ፣ የ603ኛ ኮር ቀዳሚ መምሪያው ደብረ ታቦር ማዘዣ ጣቢያ ሆኖ ግንባሩን እንዲያስተባብር ነበር። በአንጻሩ የኢህአዴግ ሰራዊት የስበት ማዕከሉ ዋዶ ሜዳ መሆኑን ከለየ በኋላ ጥቃቱን በሦስት አቅጣጫ ከፈተ። አንደኛው ከጉና ተራራ ፊት ለፊት ወደ ዋዶ ሜዳ በመምጣት ሌሎቹ ሁለቱ ደግሞ ከዋዶ ሜዳ ሰሜንና ደቡብ አቅጣጫ እያሰፉ አልፈው ወደፊት በመሄድ በኋላ በኩል ይቆርጡና ያጠቃሉ። ይሄኔ ፊት ለፊት በጉና አቅጣጫ ያለው የኢህአዴግ ሰራዊት ሲያጠቃ የደርግ ሰራዊት መሸሽ ይጀምራል። ከኋላ በሁለት አቅጣጫ ቆርጦ የገባው የኢህአዴግ ሰራዊትም ከሚሸሸው የደርግ ሰራዊት ጋር ትልቅ ውጊያ አካሂዷል። ብዙ መስዋዕትነትም ተከፍሏል። ትዝ ይለኛል ከነ 25ኛ ማለት እነሱ እነ ኩሕለን የገቡበት ወንዝ አለ የሚወርድ እና እኛ በፋርጣ አድርገን ስንገባ ጎን ለጎን ያለ ነው። ደም ወንዙን ተቀይረዋል በደም ትልቅ ከባድ ውጊያ ያደረግን የምንለው ግን ስንሰብር ሳይሆን ሲሸሽ ነው። ጠላት ሲሸሽ እና የፈጀው ሰዓትም ለሰበራው በጣም አጭር ነው። ጠቅላላ ውጊያው ደብረ ታቦር የሚባል የፈጀው ሰዓትም አጭር ነው። እንዳለው ታደሰ መሰለኝ እሳቸው ይሄድ አሉላ ጀነራል ታደሰ ደግሞ አሉላን ይዞ ጀነራል ዮሐንስን የያዘው ክፍለ ጦር ይዞ አመድበር ሊዘጉ ነው። ኤርፖርት አካባቢ መፍረስ ሲጀመር አመድበር መዝጋት ሳይሆን ወደ ኤርፖርት ነው ማጥቃት የጀመሩት ደብረ ታቦር እና ማይክሮዌቭ የደብረ ታቦር እዚህ አለ። ተራራ ሰንሰለት አለው። የኤርፖርቱ ሰንሰለታማ መሬት አለ። ከዛ ሸጥ ትገባና በአመድበር አድርገህ ነው መሸሽ ያለብህና ወደ ሸጥ ነው የሚገባው። ሌላ ማምለጫ የለም። ሁለተኛ ትልቅ ውጊያ ተደረገ ከተባለ እዛም ሲሸሽ ነው። ያው ሲሸሽ ቦታውን ረግጦ ሲያልፍ የሚመጣውን ኪሳራና ውጊያ ነው ከባድ የነበረ። በሰበራው አይደለም ትልቁ ኪሳራችንም ትልቁ ውጊያም በሁለቱም በኩል በአመድበርና በዋዶ ሜዳ ሰበራ ላይ ማነው ሰበራውን ተረጋግጦ ሲሸሽ ነው እንትን የሆነውና ጠዋት ጀምረን ወደ 11 ሰዓት ወይ 11 ተኩል ነው ውጊያውን የተጀመረው። ከገመት ነው በላይ ባጭር ጊዜ ጨረስንና ከጉና የተነሳ ሰራዊት ወረታ አጠገብ ማታ ገባን። በቃ ደብረ ታቦር በሙሉ ጨርሰን ሄደን ተጉዘን እራት ላኩልን ማለት ጀመርን። ከሱ ጋር እየተከተለ ሄደ ዩኒት ወረታ አጠገብ ነው የተኛ።
ከዚህ በኋላ ደርግ ከደብረ ታቦር አካባቢ የሚሸሸውን ኃይሉን መልሶ ለማቋቋም ችግር ገጠመው። እንደምንም ብሎ ኃይሉን ለማሰባሰብ ይሞክርና ለመከላከል ሥራ 11ኛ ክፍለ ጦርን ከምስራቅ ኢትዮጵያ ወደ አካባቢው ያመጣል። በዚህ ጊዜ የኢህአዴግ ሰራዊት ማጥቃቱን አቁሞ ነበር። ሆኖም የደርግ 7ኛ፣ 25ኛ፣ 14ኛ ሜካናይዝድ እና ሌሎችም ባህር ዳርና ጎንደር እንዳይቆረጥ መከላከላቸውን ተያያዙ። እዚህ ላይ ከዶክመንቱ ምንድነው የሚለው እነ ጀነራል ሰዓረ ከጀመሩት ከመስከረም አጋማሽ አካባቢ እስከ ደብረ ታቦር ግንባር መፍረስ እስከ የካቲት 19 ባለው ጠቅላላ ጦርነት የደረሰ ኪሳራ ብሎ የራሱ ማለት 34550 ከጥቅም ውጭ ሆነ። በዚህ ሂደት ውስጥ 34550 ጠቅላላ ከጥቅም ውጭ ሆነ። በዚህ 603 ግንባር ማለት ሌላ ግንባር ሳይጨምር 12 ታንክ ይቃጠል ይማረክ ከጥቅም ውጭ ነው የሚለውሱ 12 ታንክ 24 መድፍ 44 ሞርታር 1 ብረት ለበስ እና 37 አየር መቃወም ከብሬን በታች ያለውን ተተማት ነው። በደብረ ታቦር ግንባር በሁለተኛው የማጥቃት እንቅስቃሴ ከባድ ውጊያ ሲደረግ ቆይቶ በብዙ ጀግኖች መስዋዕትነት በርካታ ክፍለ ጦሮችን ያቀፈው 603ኛ ኮር ተደመሰሰ። አብዛኛውም ምርኮኛና ቁስለኛ ሆነ። በዚህም የኢህአዴግ ሰራዊት የደብረ ታቦርና አካባቢውን ነፃ አወጣ። የኢህአዴግ ሰራዊት በውስጡ ተፈጥሮ በነበረው ችግር ምክንያት መፍረሱን ተከትሎ ከፍተኛ የመከላከል ሥራ በሚሰራበትና የውስጥ ችግሮቹን ለመፍታት ጥረት በሚያደርግበት በዚያ ወቅት ከተፈጥሮ ጋር የሚደረገውም ትግል እጅግ ፈታኝና የዓላማ ጽናትን የሚጠይቅ እንደነበር የታሪኩ ባለቤቶች ዛሬ ላይ ሆነው እንዲህ ያስታውሱታል። ችግሮቹ አንዱ በረዳው ሁለት ጊዜ ጠዋት ያደረገው የማጥቃት ጠላት ሁለት ጊዜ አስታውሳለሁ። የፊት ጥበቃ የነበሩ እጃቸው መተኮስ አቅተው ዝም ብለው በወረደ አይነትና መተኮስ አልቻሉም። ዝም ብለው መጥተው ተኩሰው አይናቸው እያዩ መገሰሪያ ማቃወል አልቻሉም። መጥተው የገደለልን አንድ ቡድን ማለት አንድ ቲም ሙሉ። ሁለተኛ ጊዜም ሌላ ተማሳይ እንደዛ አይነት አንዳንዴ ሽንት የመጣው ስሪው እንዴት ፈተው ይሻላል። እስከዛ በጣም ከባድ የሆነ ለጠላት ምት የዳረገንም አንዱ በረዶ ነው። የተቀረው ሌሊት መተኛት አትችልም። ቁጭ ብለህም በረዶ ያ የለበስከውን በረዶ ይዞ እንደዚህ አድርገህ ነው የምትነሳ ጠዋት። ስለዚህ ይህን የተፈጥሮ ሁኔታው ለጠላት ምትም ያጋለጠን የነበረበት ሁኔታ ነው። ጉና ላይ የኢህአዴግ ሰራዊት ረዘም ላለ ጊዜ ነው የመከላከል ሥራ ያካሄደው። አካባቢው ከፍተኛ ቦታ ከመሆኑ ጋር ተያይዞ ቅዝቃዜው ከባድ ነው። ደርግ ደግሞ ከላይ በአውሮፕላን ከታች በከባድ መሳሪያ አካባቢውን ቀን ከሌት ይደበድባል። ታጋዩም ምሽጉን ላለማስደፈር የሞት ሽረት ትግል ነበር የሚያካሄደው። በጸረ ደርግ ትግሉ ሴቶችም ከወንድሞቻቸው ጋር ሆነው ብዙ ውጣ ውረዶችን አሳልፈዋል፣ መስዋዕትነትም ከፍለዋል። ያኔ ደርግ የኢህአዴግ ሰራዊትን ከጉና ተራራ አስለቅቆ አካባቢውን ለመቆጣጠር ባደረገው ሰፊ የጸረ ማጥቃት እንቅስቃሴ ሴቶችም የጉና ተራራን ቅዝቃዜና በረዶ ተቋቁመው ደርግን ተፋልመው አሸንፈዋል።
ደብረታቦር ግንባር በነበረው የመከላከል ስራም ይሁን በማጥቃት በኋላም በጉና ቅድም ጽዋቤ የገለጹትን በጣም ፈታኝ ነበር። በተለይ ለሴቶች በጣም ፈታኝ ነው የነበረው። ፈታኝ የሚሆነው የተለየ ነገር አይደለም። ለኛ ወይዘሩ ለሁላችን እኩል ነው። ነገር ግን እንደ ሴቶች የሚመጣ ከተፈጥሮ ጋር የተያያዙ ነገሮች በሚኖርበት ጊዜ ምሽግ ውስጥ ሆነ ጦርነት ውስጥ ሆነ ነው ሁሉ ነገር ለመቋቋም የምታደርገውና ይሄ ተጨማሪ ቻሌንጅ ነበረ። ግን ይሄ እያለም ምንም ነገር ከጦርነቱ ከነበረው ሁኔታ ወደ ኋላ ሳትል የነበረው የተፈጥሮ ችግር በበረዶ የተሸፈነ አካባቢ እሱ ላይ መሸገህ እሱ ላይ ተዋግተህ ጠላትን የማሸነፍ ሌሎችን መርተህ አደራጅተህ የመስራት በጣም ከፍተኛ ዝና ያተረፈ እንቅስቃሴ ነው የነበረው። የኢህአዴግ ሰራዊት በደብረታቦር ግንባር ከደርግ ኃይል ጋር ባደረገው እጅግ እልህ አስጨራሽ ትግል የአካባቢው ህዝብ የትግል ተሳትፎ ወደር አልነበረውም። ጉና በጣም ከፍተኛ የሆነ ጉናና ጉና አካባቢ ሁላችንም እንደምናስታውሰው ከፍተኛ የሆነ የድንች ምርት አለ። ባህላዊ የሆነ የድንች ምርትና አርሶ አደሩ ድንቹን ቀልቦ ነው ያወጣን። እንዳለው የህዝብ ተሳትፎ በጣም ጥሩ ነው። አንድ ማሳያ እንዲሆን ምናልባትም ቀርጻችሁ ልትሆኑ ትችላላችሁ። የመጀመሪያው ወረታ 15ኛ ክፍለ ጦር መሰለኝ ለሁለት ክፍለ ጦር ሲበትን መጀመሪያ ወደቀ ያልነው ወረታ ማጥቃት አንድ ቁስለኛ እዛ ወረታ ከተማዋ ትንሽ ናት። ካምፑ የጠላት ካምፕ ደግሞ ከከተማ ዳርዳር አይነት ነው። ከተማዋን ግርጌ አድርጎ ነው እና ከካምፑ ስር መንደሮች አሉ፣ የገበሬ መንደሮችና አንድ የቆሰለ ታጋይ ያገኛሉ። ቤታቸው ወስደው ቤተሰቡ ተስማማ። ልጆች ምግብ እንዲያደርሱለት እንዲያጥቡት ምናምን፣ እናትም ምግብ ማን ነው እያበሰለች እንድታቀርብ፣ አባት ይሄ ታጋይ እንዳይያዝ እና ኢንፎርሜሽን እንዳይወጣ በውጭ ሆነ እየጠበቀ አዳኑት። አስታውሰዋለሁ። እግሩ ነው የተመታው የቆሰለው። አማርኛ አይችልም በደንብ። አዎ በሁለተኛው ማጥቃት ጊዜ እንዲቀረጽ ብለን ነበር። ምናልባት ተቀርጾም ይሆናል። ሰውየው አሁን በህይወት የሉ ስሰማ ማለት ነው። በደንብ አጥበው ቁስሉን አዳኑት፣ ጸጉሩን ላጩት። ከዛ ከደርግ አፍንጫ ይዘው ሌሊት እየተጓዙ ቀን እየተደበቁ ጉና ይዘው መጡ። ሽልማት ክላሽ ሰጥተን ሸልመናቸው ክላሽዋም ደብቀው አደርሳታለሁ ቤቴ ደብቃታለሁ አሉ። ተመልሰው ነበር። አሁን በህይወት ያለው አይመስለኝም ይህንን ታሪክ የሰሩ። መጀመሪያ ሲመጡ ያው ከዚህ ውጊያ ተነሳ አንድ ጓድ አገኘን። መጀመሪያ የውኛ በውጊያው ስልት ነው ያለነው፣ ፍላጎት አለን። ከዛ አንድ የሆነ ታጋይ ሲገኝ እዚህ አካባቢ ነው የተመተው፣ በቃ ሎሌ ይላል በሚልበት ሰዓት አባታችን መሸም ጥሩ ሰው ነበር። አሁን ግንቦት ነው ዓለም የተለየው። ከዚያ ያን ነገር እንደሆነ ያን ታጋይ አገኘነው ውጊያው ሲመለስ። ከዛ መተው ሌሎች እንግደሉ አሉ። እኔ አላስገድልም ሲል ወስደን ደበቅ ነው አርባምባ ቤተ ክርስቲያኑ አድቃቂ ምንላችኋለን። ከዛ ኖረ የሱ ወንድም አብሯል። እሱ ጋር በቃ ያ ሰውዬ በሳሙና በረደድ የአባታችን ትንሽ ወንድም ነው። እሱ ነው በተለይ የዛን ጊዜ ባለ ደም አለብን። የዛን ጊዜ ምንም እኔም ነገ ወንድ ልጅ ነኝና ይሄን ሰውዬ ማላስመታም ስንል አባቴ ጋር ሆነው ወስደው ከዛ ደበር ይው የግዲያን መለኩሴ እየደለለ ምን ይያልነ ያ መለኩሴ እንዳጠቆምብና አደራ ምናምን ሲባል እኔ ምን እንደሆነ እንጃ ጠቆመው አመት መስለኝ። የዛን ጊዜ ታጋዎች ናይ ለመባል ይበቃን እሱ እንደደበቅን ማለት ነው። ተያዝን። አማራጭ የለም። የግድ ለፉ እኛም ጭራሽ ምን ነው ነገር የለም ማለት
ከዛ ተለቀቅን። ለምንድን ነው የሁሉ አሁን እንደዛ ሊያደርጉ ምን ነበር ምክንያቱ? አሁን ሰውየውን ነው ለነፍሴ ለዚያ ለመድኃኒዓለም ለጌታ ቅርብ እንዲገኝ ተብሎ ሌላ ምን አለ? ሰው ነው። ሌላውን ንግደለው ሲሉ አላስገድልም ብሎ አለ ይብረድ ደስታ አሁንም በዚያ ኋጃ ሞቆኝ ውልቅ አርጎ ያጠበው ሌላው እንዲህ ያለ ቁጭ ሲል አባቱ የነዚህ አባት ሰው ነው አለመሆናችሁ ነው እያለ ደጃፌ ላይ ኋጃ ሞቆ ፊሳ እንደመጣ መጀመሪያ እንደመጣ ያንን የገረረው ሁላ ያን ሁላ ውልቅ አርጎ ያጠበው። አዚህ ወዲያ ሳሙና ገዛና ለዱሩ ደግሞ ለልብሱ ሳሙና አለቱ ወርዶ ሲታጠብ በሳሙና አታያትም አትጫጫከው ቤተ ክርስቲያኗ ትላልቁ ዛፎች ስር ነጭ ሆና ትታያለች። እዛች ነው ብዙ መስዋዕትነት የተከፈለበት የደብረ ታቦር ግንባር ውጊያ በድል ተጠናቋል። ሁኔታዎች ሁሉ ፈር እየያዙ ናቸው። እናም ቀጣዩ ሥራ የተገኘውን ድል ይበልጥ ማስፋፋት፣ ሰራዊቱንም ለላቀ ሥራ ማዘጋጀት ሆኗል። ለዚህ ደግሞ በማዕከላዊ እዙ ሁለት ውሳኔዎች ተላልፈዋል። የመጀመሪያው ውሳኔ በጉና ውጊያ ከተካፈለው የኢህአዴግ ሰራዊት የተወሰነው ኃይል በታጋይ ኃየሎም አርያ እየተመራ ወደ ሰሜን ሸዋ ዓለም ከተማ መሃል ሜዳ አካባቢ እንዲንቀሳቀስ የሚል ሲሆን፣ ሌላውና የሚበዛው ኃይል ደግሞ ለአጠቃላይ ማጥቃትና ለላቀ ሥራ እንዲዘጋጅ ወደ ስልጠና ይግባ የሚል ነበር። በውሳኔው መሰረት የተወሰነው ኃይል ስልጠና ገባ። አውሮራም፣ ጉና፣ ሜይዴይ፣ ላባደር፣ መቅደላ፣ ቴዎድሮስና ሌሎች ክፍለ ጦሮችን ያቀፈው የኢህአዴግ ሰራዊት ደግሞ በታጋይ ኃየሎም አርያ እየተመራ ወደ ሰሜን ሸዋ አቅጣጫ ገሰገሰ። ብዙም ሳይቆይ ደርግ አንበሳው እያለ በሚያሞካሸው ሶስተኛው ክፍለ ጦር እና በሌሎች ክፍለ ጦሮች ቀለበት ውስጥ ገባም። ከዛስ በቀጣይ ዝግጅታችን እንመለከተዋለን።